አንዳንድ ሰዎች ኮትና ሱሪ ለብሼ እንዲሁ ዱብ ያልኩ ይመስለው ሰው አለ። እንደዚህ ዱብ አላልኩኝም። የተቀደደ ጫማ አርጌ ካልሲው ማታ ታጥቦ ግማሹ ደርቆ ግማሹ ያልደረቀ አርጌ የምሬ ነው ማወራላችሁ። ሸሚዜ ተቀዶ ኮቴን አላወልቅም ነበር። ጫማ የሚወለቅበት ቤት ስጠላ በእውነት እንዴት እንደሚደብረኝ እንደሱ ነው እዚህ ለመድረስ ማለቴ ነው። እና በተለያየ ፈተና ውስጥም እያለፋችሁ ያላችሁ ሰዎች ካላችሁ ተስፋ አላችሁ ለማለት ነው። የምር ተስፋ አላችሁ። እኔ ባሳሰበኝ ኮትና ሱሪ ነው ያገለገልኩት። አሳሰበኝ ኮትና ሱሪ አታውቁም አይደል? ያሳሰበኝ ኮትና ሱሪ ማለት አንዳንድ ሰዎች ከልዋጭ ጋር ይጣሉና ፖፖና መዘብሰፊያ ነው መሰጥ ይለዋል። ኖ ብርጭቆ ጨምርና ማይሆን ምናምን ብሎ ጎትቶ ይዞት የገባው ኮት አለ። በጣም ሰፊ ኮት በቃ ሲያይ ለዚህ አገልጋይ ልባረከው ብሎ ይሰጣል። እንደሱ ነው። ትልቅ ኮት አርጌ እንደ ጋቢ የሚጣፋ ኮት ማለት ነው። የምሬ ደግሞ በጣም ሰፋፊ ኮት አርጌ እንደዚህ ኮቱ እንዲህ የሚጣፋ ድሮ ጓደኞቼ ቸርዬ ብቻሽን እዚህ ውስጥ አፈሪም ነበር እንደዚህ እየተባልኩ የምሬን ነው ማወራላችሁ። እንድስቋር የምሬን ነው ማወራላችሁ። ዛሬ ያሳሰበኝ ልብስ እየለበሳችሁ ያላችሁ እስከ መቼ ድረስ የምትሉ ልበሱ ዝብሩ ያልፋላ። ይኸውልህ አንድ ጊዜ አንድ ቦታ አገልግዬ ስወጣ አንድ ጫማ ሰሪ በልቤ ውስጥ የሆነ አንድ ሰጥህ አሳስቦኛል አለኝ። ደስ አለኝ። ከዛ ያሳሰበው ነገር ምን ቢሆን ጥሩ ጫማዎቹ ሲሸጥ በስተት 41 እና 43 ቁጥር ቀላቅሎ ሽጦ ሄዷል። እና 43 እና 41 አለ ይሆናሉ አለኝ። ይሆነኛል አብጣ የብሬን እኮ ነው 41 እና 43 ቁጥር ጫማ አርጎ የሚያክሰው እዚህ ውስጥ እኔ አርጌያለሁ። አንድ አይነት ስለሆነ ሰው ሲያየኝ እንደ ካርታ ያማጣው ምን ቀባረር ይመስለው ሰው አለ። ዛሬ መኪና ስንነዳ ኮትና ሱሪ ስናርግ ጥጋበኛ ሳንተን ከየትና የት ርቀት የመጣ ሰውዬ በስርዓት ማትሰማ እንዴ 43 እና 41 ቁጥር ጫማ አርጌያለሁ ብዙ አመት ነው። ይኸውልህ ኢትዮጵያ ውስጥ እየኖርክ አትሞላቀቅ። የተገኘውን ያዝና ተሻገር። የተገኘውን በልቼ ልሙት አትበል። ተሻገር እለፍ ዝም ብለህ የት ደረስክ የሚል ሰው ካለ ይኸው እዚህ ጋር ስኬት አሁን ያለህበት ቤትና ኑሮ አይደለም። ስኬት መንገድ ነው። የያዝነው መንገድ ያደርሳል አያደርስም ነው። ስለዚህ ዛሬ መንገዱን እንደ መሰላል ነው የማየው። ስኬት መሰላል ነው፣ መወጣጫዎች አሉት። አንድ መሰላል ላይ ለመውጣት የሚፈልግ ሰው መሰላሉን አስደግፎ መጀመሪያ ሊወጣበት ያሰበበት ከፍታ አለው። ከዛ እዛ ጋር ለመድረስ የመጀመሪያውን ይረግጣል። ከዛ ሁለተኛውን አይደል እየረገጠ የሚወጣው። መሰላል መውጣት የሚፈልግ ሰው በመሰላሉ የመጀመሪያውን ካረገጠ እላይ አይደርስ። ለስኬት እኔ በጣም እንደ ሞዴል ማነሳው የመጀመሪያው ዳንኤል ነው። መጽሐፍ ቅዱስ ስለሆነ እኔ የምናገረው መጽሐፍ ቅዱስ ብታነቡ ሰዎች ታውቃላችሁ። ስደተኛ ነው ማለት በምርኮ የሄደ ነው። ባቢሎን ምድር ሀገራቸው ስትፈርስ በምርኮ የተወሰደ ነው። ስለ ስኬት ሊያስብ አይደለም፣ የስኬት መሰላል ላይ ሊወጣ አይደለም። እንዲሁም ተስፋ ቆርጦ ወደ ኋላ ዞሮ እያጉረመረመ መኖር ያለበት ሰው በሌላ ሀገር ተሸንፈው በግዞት እሱም ዘመዶቹም አጎቶቹም ዘር ማንዘሩ ተጭኖ ሌላ ሀገር ሄዷል። በባዕድ ምድር ነው የሚኖሩት። እሱ ሰውዬ መጀመሪያ ከሶስት ነገስታት ጋር ከኖረ በኋላ ነው ስኬታማ ሆነ የሚለው ባይብል። የመጀመሪያው ንጉስ ናቡከደነጾር በነበረ ጊዜ ናቡከደነጾር የሚገርም ህልም አየ። ህልሙን አይቶ ጠዋት ጠፋበት። ከዛስ ጠዋት ተነሳና የባቢሎናውያን ጠቢባንን በሙሉ ሰበሰበና ህልሜን አለ። ህዝቡ ተሰበሰበና እሺ ንገረን፣ ጠቢባን የሚፈቱት ህልም ፈቾች የምን ንገረን? ህልሜ ጠፍቷል፣ ፈልጉና አምጧል። አንዳንድ ነገስታት እኮ የሚጠይቁት ጥያቄ አንተ ተኝተህ አንተ አልመህ አንተ የጣልከውን ህልም ጥያቄ በቃ አምጧል እፈጃችኋለሁ አለ። ህልም ጠፋበት ንጉሱ እና ህልሙን እዛ ሀገር ላይ ጠይበነን ብለሽ ህዝቤ ቁጭ ያልሽ በሙሉ ቢሮ ከፍተሽ ነይና ህልሜን ፍቺ አለ። አምጪና ህልሙንም አምጪ ፍቹንም ብሎ ህዝብ መጨፍጨፍ ጀመረ። በኋላ ዳኒ ቆይ ተረጋጋለሁ። ህልምን የሚሰጥ እሱ ነው፣ የሚፈታም እሱ ነው። ቆይ አለና ጥሞና ወሰደና እኔም ለአምላኬ ለይሰውዬ ምንድነው የነገርከው ብሎ ጠየቀ። እግዚአብሔር ነገረው፣ ህልሙን ነገረው፣ ፍቹንም ነገረው። አይገርማችሁ?
ሰውየው ጠዋት መጣና ነገረው። ያየውን አለ አገኘው። ወንደር ሙሉሱ ዱቄ ይሄው ለሱ ተኝቶ ጠፍቶበት ሌላ ሰው አገኘለት። ያንዳንድ ሰው ህልም ጠፍቷል። አይቷል እኮ እንዳየ ብታቆጥዋት ፍጥጥ ብሎ አልጋ ላይ ፍጥጥ ብሎ ቁጭ ያለ ሰውዬ ካለ ጠፍቶበት ይሁን ጠፍቶበታል። ይትይድም ህልም እንደዚህ ድንገት ይጠፋ። በኋላ ነገረው። ሲነግረው ንጉሱ በጣም ደስ አለው። ዳኒን ትኩረት ተሰጠውና ዳኒ ስልጣን ተሰጠውና ዳኒ ወደ መንግስት ጠጋ አለ። ጠጋ ሲል አሁንም በሁለተኛው ደግሞ እንደገናም ደግሞ ዘመን እሱ ሰውዬ ወርዶ ሌላኛው ንጉስ መጥቶ ብልጣሶር የሚባለው ሰውዬ አሁንም ከዛ ከባቢሎ ከነ ዳንኤል ሀገር ተግዞ የመጣውን የንጉሱ የቤተ መቅደስ መጠጫዎችን ምናምን የተሰበሰቡትን ሰውዬው ሞቅ ሲለው ከሚስቱ ጋር እስቲ የወርቁን ዋንጫ አምጧልና በነዛ ወርቁ ዋንጫ መጠጣት ጀመረ። ሲጠጣ ታውቁታላችሁ አንድ ጣት ወጣና ይላል የሰውዬው አናት ላይ ማኔ ቴቄል ፋሬስ የሚል ጽሑፍ ጻፈ። ዙር ብሎ ሲያነብ አያዩ ማን አያነቡ። ይሄንን ነው አንብቡልኛል። አሁንም ጠቢባን ነው የሚጠሩት። አንብቡ። ህልምም ሲጠፋ እነሱ ነው የሚጠሩት። ለማንበብም እነሱ ነው የሚጠሩት። እግዚአብሔር ፈቺ ያርጋችሁ። አሁንም ዳንኤል መጣና አነበበው። ምንድነው የሚለው ዳኒ አሉ። ይሄ የሚለው ማኔ ቴቄል ፋሬስ ነው የሚለው። ምን ማለት ነው? በእግዚአብሔር ተመዝነ ቀለ ተገኝተሃል ነው የሚለው። ይሄ ሁሉ ሲሆን ሰውየው ተሳካለት የሚል አታነቡ። በሶስተኛው ንጉስ በዳሪዮስ ዘመን ይላል። በዚህ ደግሞ ዘመን ዳንኤል ከ120 በባቢሎን ምድር ከተሾሙት መኳንንቶች መካከል በጣም ኩል ነው። አስብ፣ ዝም ብለህ ከነገስታት ጋር ንጉስ ሲሻር እሱ አይሻር። ይውላችሁ ህልም ፈቺዎች፣ ህልመኞች፣ በጥንቃቄ የሚኖሩ ሰዎች በየትኛውም ዘመን መኖር ይችላሉ። በባትሪ ተፈልገው ነው የሚገኙ። መንግስት ሲሻር የሚሻር አይደለም ባለራይ። የእናንተ ባለራይነት ከዘመኑ ጋራ ከፓርቲ ጋራ ሚንጦለጦል ከሆነ ዋጋ የላችሁ፣ ባብራችሁ ቀብር ትገባላችሁ። የምሬን ነው የምልህ። አሁን የአንዳንድ ሰዎች መድመቅ አብሮ ይጠፋል። አብሮ አይጠፋም። ባለራይ አይጠፋም። በዘመናት መካከል ይፈለጋል። የመጡ ነገስታት ሁሉ ባክን እርዳን ነው የሚባለው። አንተ ሰውዬ መኖር አለብህ። እናንተ ሰዎች መኖር አለባችሁ። ይሄ በዘር ያልተቧደነ በሃይማኖት ያልተቧደነ ነው። በእውቀት ላይ የቆመ ነው። ጤናማ ነው። ለትውልድ መፍትሄ ነው። ይሄን የማይፈልግ መንግስት ማን አለ? ይሄ ሁሉ ሰው እዚህ ባይማር ላቦሩ ቢሆን እስቲ ያስበው። ዝም ብለህ መንጩ ምናምን ቢሆን ማይከለክለናል። አሁን እኔ እዚህ ጋር ቆምኩት ድሮ ላቦሩ ነበርኩ። ላቦሩ አታውቁም? አንዳንድ ሰው ላቦሩ ምንድነው ፍታል ፈረንሳይኛ የመሰለው ሰው እያለ ሌባ ማለት ነው። ይሄ ሁሉ ሌባ ቢሆን መንግስት እኮ መክፈል አለበት። ለኛ ግን ታውቃለህ፣ መክፈል የምር አሳዶ መክፈል አለበት። በተለይ ለኔ ከ120ዎቹ ጋራ ሲሾም ተሾመ። ከዛ 3 ስፔሻል የሚባሉ ለንጉሱ ገንዘብ ግብሩን ይሄ ከፍተኛ ግብር ሰብሳቢዎቹ ጋር ሲመረጥ ከሶስቱ መካከል እሱ ነው። አያስበላ መንግስትን በጣም ፕሮቴክት ቢያደርገው እዛ ሲቀመጥ 119ኙ ጠመዱት። እነሱ አንዱ ነው። ይሄን ሰው ያልቻለ ምን እናድርገው አሉ። ሰበብ ቢፈለግበት ሰበብ የለው እንዳንኤል አያዝ ተንኮል የለበትም። ንጉስን በታማኝነት ያገለግላል። ወገኖቼ ሀገራችሁን በታማኝነት አገልግሉ። እቺ ሀገር የሌባ ጥረት የለባት። ምናልባት ያለበት መስሏችሁ ከሆነ የሰነፍ እጥረት የለባት። ህልም አልባ ሰዎች እጥረት የለባት። ዱቄት የሆኑ ሰዎች እጥረት የለባት። መጋኛ የሆኑ ሰዎች እጥረት የለባት። አቃጣይ የሆኑ ሰዎች እጥረት የለባት። የክፉ ሰዎች እጥረት የለባት። የነፍሰ ገዳይ እጥረት የለባት። እቺ ሀገር ነፍን ያላት እንደሱ አይደል። አሁን የሚፈልገው ታማኝ ነው። ሀገሩን የሚወድ ጨዋ ነው። በደሃ አምባ የሚደንስ ሳይሆን የደሃ አምባን የሚሸጥ ሳይሆን የደሃ አምባን የሚያብስ። እቺ ሀገር የራባት እሱ። ለዚህ ደግሞ መልሱ አንተ ነህ። እጭጋ ካልደረሰ ሰው ህልመኛ አይሆንም። እጭጋ ስትደርስ ነው ብድግ ትመነጭቃለህ። እኔ እኮ እጭጋ ደርሼ ነው እዚህ ጋር የመጣሁት። ምን ይመጣል አልኩኝ እንዴ? ምን ይመጣል? ቢበዛ ሞት ነው አይደል እንዴ? ታዲያ ሞትም ደግሞ የራሴ ሞት አለኝ። የሌላ ሰው ሞት አንሞት። ስኬት ዝም ብሎ አገልግሎ መስጠት ነው።
የስኬት መሰላሉ ዝም ብሎ አገልግሎት እየሰጠ ሄደ። ሶስተኛው መንግስት ጋር ግን ሌላ ነገር ተፈጠረ። ያ የተፈጠረው ነገር ምንድነው? ዳንኤል መንግስት ሾሞት ከ120ዎቹ ሹማምንት መካከል ሶስቱ በጣም ስፔሻል የሆኑ ስፔሻሊ ገንዘብ አካባቢ ያሉት ሰዎች መካከል አንዱ እሱ ነበር። ስለዚህ ፈለጉበትና ይህን ሰውዬ እንይዘዋለን እናጠምደዋለን ብለው በሚዘገንን ሁኔታ አጠመዱት። ያጠመዱት ደግሞ ህግ አስወጥተው ንጉሱን በዚህ አንድ ወር ለምን ማንም ሰው ይጸልያል? አንተ ስፔሻል አይደል አሉት። አዎ አላቸው። በቃ አንተ ብቻ ስገድ፣ አንተ ብቻ ጸልይ፣ ሌላው ማህበረሰብ መጸለይም መስገድም የለበትም ሲባል ንጉሱ ሞቀው። ይኸውልህ አንዳንድ ንጉስ ሲመከር ዝም ብሎ ይሰማል። ለእሱ አንተ ብቻ ጸልይ፣ በዚህ አንድ ወር አንድ ሰው ሲጸልይ ከተገኘ አንበሳ ጉድጓድ ይጣል ምናምን ተባለ። በጣም አሪፍ ነው አለ። በቃ ይሁን እሱን ወደ ላይ የሚያወጡት መስሎ ሊፈጠፍጡት እንደሆነ አላወቀ። ከሸረኛ ከመቀኛ ከተንኮለኛ መድኃኔዓለም ይጠብቅልን። ነገስታቱ እንደዚህ እኮ ነው የሚያጨሷቸው። በክሪክ ያነሷቸውን ሊያፈርጧቸው ማለት ነው። አንተ ብቻ እኮ ነው 120 ሚሊዮን ህዝብ ያለበት አገር ላይ እንዴት አንድ ሰው ብቻ ይኖራል? ልክ እንደዚህ ማለት ነው። አገር ነው መንግስት ነው አንተ ብቻ ይባላል እንዴ ሲሉት ሰውየው ሞቀው ደስ አለው። ለምንድን ነው ይሄንን ረቂቅ ያስረቀቁት በመንግስት ጋር ካላችሁ ሰውየው ልማድ አለው። እንደዚህ ብሬክ እያደረገ ሄዶ የሚጸልይ በቀን 3 ጊዜ በስተምስራቅ መስኮት እየከፈተ የሚሰግድ ሰውዬ። እሱ ደግሞ ልማዱ እንደሆነ ያውቃሉ፣ እንደማያቋርጠው ያውቃሉ። በምንም ምክንያት ይሄን ጉዳይ ሚስ እንደማያደርገው ያውቃሉ። በዚህ በተንኮል ያዙት። ይሄን ሰው ልክ ሲሰግድ ያዙት። ያቺ ከፍንጅ ብለው ንጉሱ ምንም ሊያደርገው አይችልም። ህግ ነው አረቋላ፣ ፓርላማ ጸድቋላ። ሊያድነው ሞከረ ግን አልቻለም። ህግ ከሆነ መጥፎ ነው። አንዳንድ ረቂቆች ሊረቁ ሲሉ ጸልዩ እስቲ። የምሬን ነው። ዝም ብለህ ኖርማል በቆሎ እየበላ አታሳልፈው። በጣም አፍጥጣችሁ ማየት አለ። ዞሮ ዞሮ መቀመቅ የሚከተል ሊሆን ይችላል። እንደ ቀላል የምናየው እኔ ምን አገባኝ የምንለው ማለት በቃ ሊያድነው አልቻለም። አንበሳ ጉድጓድ ተጣለ። አንበሳ ጉድጓድ ውስጥ ገብቶ አንበሳ አንተንም አልበላህም አይለው፣ እኔ ባለራይ አልበላም አለ። እንደዚህ አይነት ህልመኛ ሰው አልበላም። አንተ በጣም ኢምፖርታንት ነህ፣ አንተን እኔ ምን ያደርግልኛል? አንተን በልቼ አልጠረቃ አንበሳኩን አልበላህም አለ። ንጉሱ ሌሊቱን በሙሉ እንቅልፍ አጥቶ አደረ ይላል። ምክንያቱም ስፔሻል ሰው ነው ያጣው። አንድ ቀን አውቆት አያውቅም። ከአባቶቹ ዘመን የነበረ ነው፣ ነገስታትን ያገለገለ ነው። በእኔ ዘመን እንዴት ጥለዋለሁ ብሎ ሌሊቱን በሙሉ ሲጨነቅ አደረ። የተጣለን ሰው አንበሳ ጉድጓድ ጋር ሄደና ይላል፣ የአንተ ልዑል አምላክ ባሪያ ዳንኤል ሆይ ይሄ ሁልጊዜ የምታመልከው አለው መቼ ይኸውላችሁ እምነት የሚባለው ነገር ሁሌ ነው የሚኖረው። እስቲ ሁሌ ነው ብሎ ሁሌ ነው አማኝ ሁሌ ነው የሚኖረው። አይገርማችሁ? ሁልጊዜ የምታመልከው ንጉሥ ሆይ ሺህ ዓመት ንገስ። እዛ ውስጥ ቁጭ ብሎ ፖዚቲቭ ነገር ያወራል። አዎ በአንተ ፊት ክፋትን አላደረኩም፣ በአምላኬ ፊት ቅንነት ተገኝቶብኛል። ስለዚህ አንበሶቹ ሊበሉኝ አልቻሉም፣ መልአክ ተመደበልኝ አለው። ዋው ናውጣ አለው። እሱን አስወጣና ሰበበኞቹን ከነ ቤተሰቦቻቸው ለቀቋቸው። ክፉ የምታረጉ ሰዎች ቀን ይቆይ ይሆናል እንጂ ትወራረዳላችሁ። ምናምን ይዝናኑ ምናምን ሰዎች ካያችሁ ይወራረዳሉ። ቀን ነው የሚጠብቁት። ምን ልነግረን ነው? የስኬት መሰላል ነው። መሰላሉ ምንድነው ካላችሁ መውጫው የመጀመሪያው ስኬት መውጫ ራስን ከርኩሰት መጠበቅ ነው። ዳንኤል ከርኩሰት ራሱን ጠብቋል። ሰውነታችሁን፣ አይምሮአችሁን፣ ህሊናችሁን የምታረክሱ ሰዎች እናንተ ሰዎች የስኬት መንገድ ላይ አይደለም ያላችሁት፣ የመቀመቅ መንገድ ላይ ነው ያላችሁት። ምንም አይነት ቋንቋ ተናገሩ፣ ምንም አይነት ትምህርት ተማሩ፣ ሰውነታችሁን ከርኩሰት የማትጠብቁ ከሆነ የያዛችሁት መንገድ የስኬት አይደለም። ከስኬት በፊት ዳንኤል መልካም መንፈስ ነበረው። መልካም መንፈስ ዳንኤል ቢሮ ገብተህ ታውከህ አትወጣም። ደህና ዋሉ ጋሽ ዳንኤል። አቤት ጉዳይ ይዘህ ገብተህ ጉዳይን ባይፈጽምልህ ራሱ ስቀህ ነው የምትወጣው። መልካም መንፈስ ያለበት ሰው የሚያጋባብህ መልካም መንፈስ ነው። ስራው በመልካም መንፈስ ይሰራ ነበር። የስኬት መሰላል ፍራንክ አይደለም፣ መልካም መንፈስ